ሰላም ሰላም እንዴት ናችሁ ቤተሰቦች? ዛሬ እኔና ሰሊ ከካናዳ እና ከዩናይትድ ስቴትስ ኦፍ አሜሪካ ስለ ዲያስፖራው ልናወራ ነው። እኛ ዲያስፖራ ስላልሆንን እስኪ ትንሽ እንከትክተው ይሄን ዲያስፖራ ምን ዲያስፖራ አይደለም ይመስልሻል? ስትይ ምን ለማለት ፈልገሽ ነው? ቆይ ግን ዲያስፖራ ዲያስፖራ ባይ ለመባል ዴፊኒሽን ቢያንስ ምንድን ነው? 5 ዓመት መቆየት አለብሽ የሚል ሰው ኮሜንት ላይ ሰጠኝና አስተያየት በቃ እኔ በስመ ዲያስፖራ አይደለሁም ብዬ ደመደምኩ። አብ። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ እንግዲህ ያው በምን እንዳለችው ባይሆንም ልንከተከታችሁ አይደለም፣ አይዟችሁ። ግን እንደው መተራረም መነጋገር ቆንጆ ነው። ብዙ ጊዜ ዲያስፖራው ኮሚዩኒቲ ላይ ውጭ የሚኖረው ኮሚዩኒቲ ላይ የሚታዩ አንዳንድ ነገሮች አሉ አይደል? በተለይ ኢትዮጵያ ውስጥ ያሉ ሰዎች የሚሰጡት ኮመንት ኦር ደግሞ እኛም እንደ አዲስ እንደመጣ ሰው እዚህ ያስተዋል ናቸው ዲያስፖራ ኮሚዩኒቲ ላይ ያስተዋል ናቸው እርድና የሚመስሉ ኦር ደግሞ ያወቅን የሚመስለን ግን የምንሳሳታቸው ወይም ስህተት የሚመስሉ ነገሮች አሉ። ዝም ብለን ስለነሱ የተወሰነ እኛ ከታዘብነው ልናወራ ነው። ከውጭ የሚመጣ ሰው ግን ኖርማል ነው። የሆነ ቺፕሳቸውማ የተነቀለ ይመስለኛል እንባባላለን። የሆነ ብቻ ያመለጣቸው ነገር እንዳለ ፊል እናደርጋለን እና የሆነ ነገር ላይ ዲስኮኔክትድ ሆኗል። አንቺም እንደዛ ትሆኝብኝ ይሆን ብዬ ደግሞ ሰጋ ነበር። ቤታችን ደግሞ ዴድሪሚንግ ሄጅ የተበላሸች ይመስል እና ምናልባትም ዲያስፖራው የማይረዳው ውጭ ሀገር ያለው ሰው የማይረዳው ከዛ ነው ወደ ሀገር ቤት ሲመጣ ግን ኢትዮጵያ ውስጥ ያለው ሰው ያ ዲያስፖራ የሆነ ነገር እንደሆነ ፊል ያደርጋል እና ይህንን ዲያስፖራ አይረዳም። ግን እንደ ሀገር ቤት እንዳለ ሰው እኛ ፊል ያደረግነው ነገር ስላለ ድሮ እኛ እዛ በነበርንበት ጊዜ ያንን እስኪ የተወሰነ እናውራው ብለን ነው። የመጀመሪያ ላይ ሰው የምፈልገው ከቴክኖሎጂ እና ከዲቫይስ አንጻር ብዙ እዚህ ውጭ ዓለም ላይ የሚሰራ ውጭ ሀገር ላይ የሚሰራ ነገር ኢትዮጵያ ውስጥ ማይሰራ ይመስላቸዋል። በተለይ አሁን በዚህ ዘመን ደግሞ እንደምታውቂ ሶሻል ሚዲያውም ግሎባላይዜሽኑ ምኑም ሁሉንም ነገር የሚያሳየን በዚህ ዘመን ስቲል እንደዛ የሚያስብ የውጭ ኮሚዩኒቲ ውጭ የሚኖር ኮሚዩኒቲ ወይም ዲያስፖራ ኮሚዩኒቲ ማየት ለእኔ ትንሽ የሚያሳፍረውን አግኝቼዋለሁኝ። እዚህ እንደመጣሁም እዚህ ከመምጣቴም በፊት በጣም ብዙ የማውቃቸው ዲያስፖራዎች ለምሳሌ አንዳንድ ናሬሽኖች አሉ የሚያስቁ። ለምሳሌ አይፎን ለኢትዮጵያ ውስጥ አይሆንም፣ አይፎን ኢትዮጵያ ውስጥ አይሰራም ምናምን የሚሉ ናሬሽኖች አሉ። ማክቡክ ኢትዮጵያ ውስጥ አይሰራም። አሁን ይሄ በጣም ያስቃል። በቃ ኢትዮጵያ ያለ ሰው እንዴ ነው የሚያስብለው። ምንም አሁን ይሄ የሚያገናኘውም ነገር የለም። በዚህ ዘመን ዋይፋይ ቤት ለቤት እንደምታውቂው በአንድ ግቢ ውስጥ 3-4 ራውተር አለ እንደለባቸው እንደው አይገናኝም፣ ማብራሪያም አያስፈልገውም። እና አሁንም ይሄ አመለካከት ያላቸው ዲያስፖራዎች አሉ እና እኔ የተሳሳተ ነው ብዬ ነው የማስበው። አንቺ ገጥሞሻል እንደዚህ አይነት? በእርግጥ የአይፎኑ እንደውም ያ ተጽዕኖ እኔ ላይ ሁላ አድሮ ማለት ነው። አይፎን ኢትዮጵያ ላይ በደንብ ፈንክሽን የማያደርግ ላይ ሙሉ ነገሩን ፈንክሽን የማያደርጉ ላይ ይመስለኝ ነበረ። እንደዚህ አይነት አስተሳሰብ ያላቸው ዲያስፖራዎች ይመስለኛል። ግን አብዛኛዎቹ ወደ ሀገር ቤት ቶሎ ቶሎ የማይመጡ ምናልባትም 10-15 ዓመት ከሀገር ቤት የራቁ ሰዎች ናቸው። ደጋግመው በአመት በ2 ዓመት እንደዚህ ወደ ሀገር ቤት የሚሄዱ ሰዎች እንደዚህ አይነት ነገር ላታይባቸው ትችላለሽ። እዚህ ላይ ይሰመርልንና እኔ በአይፎን እንኳን ባይገጥመኝ እንዲሁ ሶሻል ሚዲያ ላይ ሲሯሯጡ ካዩቸው ቪዲዮዎች እንደው በጣም ያሳቀኝ ሰውየው የምሰጥሽ ዕቃ አለ ይላታል ልጅቷ። ታሪኩን የምታወራው ሴት ማለት ነው። እና ኦሪጂናል በጣም የሚገርም ነው ምናምን ይላታል። ምን እንደሆነ አልነገራትም። እና እስኪ ሊሄድ በቃ ቀናቶች ደረሱና ሳልሰጥሽ እንዳልሄድ ብሎ ግርግር ፈጥሮ ምናምን ነገር ልክ ሜጃው ቀን ደረሰና በቃ ይሄንን ጊዜውን አጣቦ ምናምን ያንን ዕቃ ለዚች ልጅ ይሰጣታል፣ ኢትዮጵያ ላለች ልጅ። እና ዲያስፖራው ምን ቢሆን ጥሩ ነው? ኦሪጂናል ማስቲካ ነው። ያንቺም የባስ ኦሪጂናል ማስቲካ ኦሪጂናል በቃ እሷን በጣም ኤክስፔክት አድርጋ ነበር። ምናልባትም ውድ ሽቶ ምናምን አለ አይደል? ኦሪጂናል ስትባይ ኢትዮጵያ ውስጥ ራስ የገጠመኝ ነገር ወይኔ። እሺ አንቺ ምን ገጠመሽ እስቲ? ማስቲካ እኔ እዚህ እንደመጣሁ ነው ወይ ጉድ። ስለዚህ ይሄ ነገር አንቺ እውነት ነው ማለት ነው። እንደዚህ ያምናሉ የሚያምኑ ሰዎች አሉ። እንደዚህ ምን ገጠመኝ? እዚህ እንደመጣሁ የሆነ ሰው መኪና ውስጥ ገብቼ ነው እና የቅርብ ቤተሰብ ነው ኖ ኦፌንስ መኪና ውስጥ ገብቼ ማስቲካ አገኘና
ልበላ ነው እንኪ ትፈልጊያለሽ ማስቲካ አለኝ። ከዛ አይ ቴንክ ዩ እኔ ብዙ ማስቲካ ታውቂኛለሽ፣ ሰው ራሱ ሲያየኝ ካልወድም ማስቲካ አልወድም ብዙ ምን ምናምን ስለው ይሄ እኮ እንደ ኢትዮጵያ ማስቲካ አይደለም ይሄ እኮ ኦሪጂናል ነው አለኝ። ቀልዱን መስሎኝ ካሁን ከሆነስ ቃል ብዬ ሳየው እውነቱን ነው ከልቡ። እንዴ ኧረ በጋ አምላክ ኧረ ተውን። ግን ማስቲካ ላይ ፎር አሜሪካ ምናምን የሚል ጽሑፍ አለ መሰለኝ ካልተሳሳትኩኝ። አይ ዶንት ኬር ግን እንደውን እንደ ቢግ ዲል ይሄ ኦሪጂናል አይ ወደ ኢትዮጵያ የሚልኩት ወደ አፍሪካ የሚልኩት አይ ቲንክ አለ አይደል ሞላሰሱን ሊሆን ይችላል ብዬ አሰብኩ። እኔ የፈለገ ሞላሰስ እናንተን ቢኖረው ማስቲካ እኔ ያን ያህል በእውነት እንዴ ይሄን ያህል ሜዲሲን ነው እንዴ? ኦ ማይ ጋድ። አሁን እቺ ልጅ እንግዲህ ያስለፋት ልጅ ሌላ እንደው ረግመዋል እሱ አይሆንም። በቅርብ ሰዎቼ እንደዚሁ የታዘብኩትኝ ደግሞ ማለት ነው የድሮ ላይክ በዘጠናዎቹ ምናምን መጨረሻ ላይ 2000ዎቹ መጀመሪያ ላይ ጭስ አራዳ የነበሩ ከሀገር ቤት የወጡ ሰዎች የዛን ዘመን የአራዳ ቋንቋ አሁን ወይኔ ስናሳዝን እንዴት ነው ያመጡት ብለሽ እስክትደነግጪ ድረስ በጣም የሚያስደነግጡት አንዳንድ ቃሎች ይጠቀሙ እና ደግሞ አንዳንድ አሁን በዚህ ዘመን ያሉ ኢትዮጵያ ውስጥ ያሉ ዘመንኛ አራዳዎች የሚጠቀሙትን ቋንቋ ፍጹም የወፍ ቋንቋ የሚሆንባቸውና የማይገባቸው ሰዎች ናቸው። አዎ በእናትሽ ይሄ በጣም አብጦዴት። እኔ ራሴ ታናናሾቼን አሁን በስልክ ሳወራ የሆነ የአራዳ ቋንቋ ከመሀል ላይ ከተጠቀምኩ ምናምን እኔ ትልቅ ነገር ላይሆን ይችላል ጀስት ሲምፕል ነገሮች ራሱ ላይ ፒስ ነው ምናምን ራሱ ካልኩኝ ማለት ነው እጠይቃታለሁኝ ታናሽቴን ማማ ግን ፒስ ነው ይባላል አሁንም ምናምን እፈራለሁ በሰፈርኩበት ቁና እንዳልሰፈር ፒስ ነው እንትን አይበላት ሸዋፈራው እሺ ፒስ ነው ያችን እንትን እየበላ እና ዳት ማች ነው እንትን የምለው እና ልክ ነሽ። ብዙ ሰዎች አንዳንድ በጣም የሚያስፈሩ የብልግና የአራዳ ቋንቋ ላይ ብልግናውን በአራዳ ቋንቋ ለመሸፈን ተደርገው የተፈጠሩ ነገሮች አሉ። በዛ ዘመን እነሱ ከሀገር ሲወጡ ስቲል እሷን ይዘው አሁን ድረስ እሱን የሚጠቀሙ ሰዎች አሉና በጣም እኔ አንድ ሁለት ኢንካውንተር አስደንግጦኛል። እንደዚህ ይባላል እንዴ ዘንድሮ ምናምን ብዬ በጣም ሰምቻቸው ባላቃቸው ቃላቶች ላይ ከ10 ዓመት ምናምን ልጅ እያሉ የሰማቸው እኔ ቡዲ ምናምን ብዬ ደንግጫለሁ። ልክ ነሽ። የአራዳ ቋንቋ ቶሎ አፕቱዴት አንሆንም። ወይኔ ዲያስፖራ ሲያሳዝን ልበል ስናሳዝን ልበል በሚል ግን እንደዚህ ምን ሆን ይመስላል ሲያሳዝኑ እንዴ ኧረ በእናትሽ እኛ ደህና እኛ ለምሳሌሽ እንግዲህ ከወንድሞች ጋርም ከቤተሰብ ጋርም ታወሪያለሽ አይደል? የሆነ የቋንቋ ልዩነት የማትረጃቸው ነገሮች የሉም። ገናም ስለሆነም ሊሆን ይችላል ሸሚዞቹ እያለፉኝ እንደው ወይኔ ፈራን እንዳንቀር። ሌላው እኔ ደግሞ ያስተዋልኩት የፋሽን ማስታይል ነው። ኦሪጂናል የሚለው ነገር ትንሽ አይምሯችን ሳይጫን አይቀርም። እዚህ ውጭ የሚኖረው ኮሚዩኒቲ ላይ ዲያስፖራው ላይ የሆነ ልብስ የሆነ ጫማ የሆነ ሽቶ ምናምን ስ ኦሪጂናል እዚህ ነው ያለው ኦሪጂናል እዚህ ነው ያለው ይባላል እና ኢትዮጵያ ውስጥ እነዚህ ነገሮች አሁን በቀላሉ አክሰሰብል እንደሆኑ ምናምን አሁን በእርግጥ ሶሻል ሚዲያው ምኑ ይህንን አስተሳሰብ እየቀየረ ያለ ይመስለኛል። ምክንያቱም በመቼም የምታዩት ሶሻል ሚዲያ ኢንፍሉንሰሮች አርቲስቶች ጭራሽ ትሬንድ ሴት አድራጊ ሆነዋል። እነሱ የጀመሩት ትሬንድ ዳናይት የለበሰች የተባለ ዕቃ የሚሸጠው እዚህም ዓለም ላይ ሳይቀርና ዛት ማች ኢትዮጵያ ውስጥ ያለ ነገር አለ። ያም እያለ ግን ሰዎች እዚህ ያለ ነገር በጣም የሚለይ እዚህ ያለ ነገር በጣም ኦሪጂናል የሆነ ምናምን ይመስላችኋል። እንደዛ አይነት ነገር ኢምፕላይ ሲያደርጉ በየኮንቨርሴሽን መሀል ምናምን ትሰሚያለሽ። አዲስም ስትሆኚ ይሄ እኮ አለኝ እኔ ምናምን ስትይ ከየት ከኢትዮጵያ መጣሽ? አይ አንድ አይነት ሊሆን አይችልም ይሄ ኦሪጂናል ነው ምናምን ይሉሻል። ኧረ ህግ አምላክ እዛም ይመጣል። ኤክስፖርት ኢምፖርት ምናምን የሚባል ኮንሰፕት አለ። እውነት ነው። እንደውም ፋራ ነው የምትበየው እኮ ከዚህ ከአሜሪካ ከካናዳ ከአረብ ሀገር ተይው። እንደውም ልብስ ወደ ኢትዮጵያ ይዘሽ ብትሄጂ እኮ ያንቺንም ይዘሽ የምትሄጂው ልብስ ማንም ሰው ዞር ብሎ ማያየው። ምን ክውተት ነው የሚመስላቸው። እንደውም ፋሽን እንደውም የሚመስለኝ ዝነጣ ፋሽን ምናምን ያለው ኢትዮጵያ ነው። እኔ ደግሞ አንድ የሰማሁት ያው ሶሻል ሚዲያውን ነው ብዙ ጊዜ ስከታተል የማየው እንደዚህ አይነት ነገሮች የዲያስፖራው ነገር እንደው አንዷ አለች ቤተሰብ ነው ከውጭ መጥቶ ሊጋብዛቸው ላይክ ሰበሰባቸው ነገር አንድ 2 ሰው 3 ሰው ይመስለኛል ወደ ግብዣ ቦታ የወሰደው እና ትልቅ ቤት ነው ቤት ነው ይዟቸው ሄደው አዲስ ቤት ነው። ምናልባትም ስሙን ብጠራልሽ ታውቂዋለሽ። እሺ አዲስ አበባ ላይ ውድ የሚባል ማለት ነው ቤት ይዟቸው ለግብዣ ሄደው እና ሞባይል ባንኪንግ ምናምን ስለሌለው ካሽ ነው ገንዘብ አውጥቶ ከባንክ ይዟቸው ሄደው እና ባንክ ይዘው ትሄድና ብር ሲያወጣ ታየዋለች እና 5000 ብር አወጣለች
5,000 ኢትዮጵያ ብር በዚህ ነው። ጊዜ እሺ ዶሮ ማይገዛ 5,000 ብር 5,000 ብር አውጥቶ እዛ ቤት ወሰደን አለች። በቃ ልክ እዛ ጋር እኔ እንደምከፍል ታውቆኛል አለች። እንኳን የምንበላውን ነገር ዲዘርት ነግሮ እንዴ የምንበላውን ሜንዲሹን ቀርቶ ዲዘርቱን እንኳን አይከፍልም 5,000 ብር እና እዛ ሄደን ከተበላ ከተጠጣ በኋላ የመጣው ብር 10 እና ምናምን እጥፍ ነው የያዘው ብር እና እና እኔ አጋጣሚ ሞባይል ባንኪንግ ስለነበረኝ ከፈልኳለች እና በቃ ልክ ከኢትዮጵያ ሲወጡ የነበረው የገበያ ጥለውት ሁኔታ የሄዱትን ነገር አይደለ? እኔ በቃ እንደውም መስማቱ ላይ ሰለቸኝ አንድ ነገር ቢኖር እኔ እኮ ስወጣ ዶሮ 6 ብር ነበረ ምንገዛ የነበረው ምናምን ስል ወይኔ ነርቤ ነካል በጌታ አዎ እንደዚህ ማለት አቆሙ። በእውነት ጊዜው ኤቭሪ 2 ሚኒትስ በሚቀያየርበት ጊዜ ኢንፍሌሽኑ ምኑ ገንዘቡ አሁን በዚህ ሰዓት የ10 ዓመትና የ9 ዓመት ታሪክ መተረክ እውነት ለምና እኔ እንኳን አሁን በቅርብ የወጣሁት እንደዛ ለማለት በጣም ነው የሚያስጠላኝ። በቃ እውነት እንዴ ይገርመኛል። እንዴ እኛ እንኳን ከኢትዮጵያ ስንወጣ እንቁላል 10 እና 12 ብር ይሸጥ የነበረው አሁን 24 እና 30 ብር ደርሷል እና በጣም አጭር ጊዜ ልዩነት ያ በዚች አጭር ጊዜ ውስጥ ያለው አሁን የዛሬ 5 ዓመት አንቺ ስለ እንቁላል ብታወሪ just doesn't make sense። እኔ አንዳንዴ አያቴን ነው የሚመስሉኝ። እኛ እኮ ቅቅል በ25 ሳንቲም በልተናል እንደሚሉት ማለት ነው። የእነሱ ታሪክ ያምራል። ባይሆን እሱ ያምራል። በመሬት ባርባ ብለሽ ይቻሉ ምናምን ደስ ይለኛል። አሁን ይህን ሰማሉ ለአድናቆት ለመደነቅም ጊዜን ለመውቀስም አይ ጊዜ ደጉ አይ ክፉ ለማለት ይመቻል። ኤኒዌይስ አዎ ይሄ አንዱ ነገር ነው። አንቺ ከነሰሹ ጋር ከምግብ ጋር ያይሽ እኔም ራሱ ምግብ ላይ በጣም ያስተዋልኩት ማለት ነው በርገር፣ ሱሺ ምናምን እነዚህ ነገሮች እዚህ ስንመጣ የምናያቸው አዲስ ነገር ይመስላቸዋል። በተለይ አዲስ ሰው ሲመጣ በጣም ብዙ ሰው ጆሮ የሚያደነቆረው ማለት ነው እንትንም ቅመሺ እንትንም ማክዶናልድስ ሂጂ ቺክን ቢግ ዲል ሆኖ ቺክን ምናምን ሞክሪሽ ምናምን እንዴ ኧረ በህግ አምላክ አዲስ አበባ ላይ አለ። ይሄ ሁሉ ብርቅ አይደለም አለ የምናውቀው ነገር ነው። እና አንዳንዴ እንትን ሱሺ ሞክሪ እንትንም ሞክሪ እሺ ምናምን እያለ ሰው እንትን ሊለኝ ሲሞክር መጀመሪያ ሁለት ሆን አንደኛ ጊዜ እሺ ትያለሽ፣ ሁለተኛ ጊዜ ትስቂያለሽ እና ሲበዛ ያናደኝ ጀምሮ ሁላ ነበር የመጣው ሰሞን እና አለ እንደውም በጣም ተራቆ በየአይነት እኔ ከዚህ ከመዝናኛ ከዚህ ከምግብ ጋር የሚነሱ እንደዚህ አይነት ነገሮች ኢትዮጵያ ውስጥ እንደውም እንዴት ነው ሰው ኑሮ ተወዶበት በዚህ መጠን የሚዝናናው እስኪያስብል ድረስ ነው። ሶሻል ሚዲያው እንደምታዩ ነው፣ የምግብ አይነት እንደምታዩ ነው። የፈረንጅ ምግብ፣ የአበሻ ምግብ በየአይነቱ በተለያየ መንገድ ሞዲፋይ እየተደረገ ነው። በዛ ላይ ኦርጋኒክ፣ በዛ ላይ ይሄ እንትን ባዮቴክኖሎጂ እንትን ያለው ትላንትና ስጋ አይደለም የሚጠቀሙትና አይ ቲንክ እሱ ጣዕሙ ራሱ የሆነ ኦተንቲክ ጣዕም አለ ደስ የሚል። እዚህ ስትመጪ እዚህ ዓለም ላይ ነው የምጠብቂው ቆንጆ ነገር ለመብላት አይደል? አሁን የፈረንጅ ስፔሻሊ የፈረንጅ ምግብ ምናምን ወንድሜ ሁሌ የሚለው አለ። እኔ እንኳን የበርገር አድናቂ አይደለሁም ማማች በቃ ያ የበርገር ጣዕም አለ የምፈልገው እሱን እስካሁን አላገኘሁትም ይላልና ብዙ ሰው ይላል ለዛ ዛት ማች የለም ኢትዮጵያ ውስጥ ያለው የለም። አይገርምም? እኔ ራሱ በርገር በቃ የኢትዮጵያን የበርገር ቴስት እናፍቃለሁ። እኛ እውነት ነው የምንችለው። ፒዛ እዚህ ሞር አሪፍ ነው ብዬ ነው ማስበው። በርገር ግን አይ ላቭ የኢትዮጵያን በርገር። ሌሎችም የምግብ አይነቶች እኔ ቴስትለስ የመሰሉኝ ኢትዮጵያ የማውቀው ለምሳሌ ስኳር ድንች ምናምን እንደ ዝንጅብል ሳይቀር በቃ ያ ሪል ቴስታቸው የኢትዮጵያ ማውቀው ቴስት እዚህ በቃ የለም፣ አላገኟቸውም እና በዚያ ልክ ነው ኢትዮጵያ ያለ ምግብ ምናምን ኤቭሪቲንግ ኦርጋኒክ ነው፣ አፈሩ ሳይቀር ደስ የሚል ቴስት ነው ያለው እና ከዛ ቴስት የመጣን ሰዎች ነን እና ስለ ምግብ እንደው ብዙ ባናደርግ ሰውን ዲያስፖራዎች ፕሊዝ ሌላ ምን አስተዋል ተውን ወይ ተዋቸው። ዲያስፖራው እንግሊዝኛ ተራራ የሚሆንበት ነገር እና ራሱ ተራራ ሆኖበት ሲያበቃ ደግሞ ማለት ነው ለአንቺ መከራ ተራራ የሚያደርግብሽ ላይ እኔ ብዙ ልመጣም ስል ከመጣውም በኋላ የሚነገሩ ነገሮች በቃ የአንቺን እንግሊዝኛ እዛው ተይው፣ እዚህ ሀገር እንግሊዝኛ እና የዛ ይለያያል ምናምን አዚፍ ሌላ እንደ እኔ ፊልም ያለው የሆነ ቀን የሆነ ተጠራጠሩኝ። ፊልም ያለው ዶክመንታሪ ያለው ኢንተርቪዎች ያለው ዜና ሰማለው ከዚህ ውጭ እንግሊዝኛ ሆን እንደሚወራው ብዬ እስከማስብ ድረስ ነው ያጠራጠሩኝ። እግዚአብሔር ያ ኮምፕሬንሽን ሌቭሌን አጠራጥሮኛል። እኔ መረዳት አልችል ይሆን እንዲህ እውነታቸውን እንዲህ ብዬና ለእነሱ ቦንዳ ስለሆነባቸው በቃ ሁሉም ሰው ላይ እንደዛ ቢሆን ይመስላቸው እና ይሄን ይመስላል። እስቲ የታዘብነው ነገር ሌላ እስቲ ተመልካቾች ደግሞ እንዳልሽ የታዘቡት ነገር ካለ ያጫውቱን እንደው ተጋግዘን ብንቀርፈው
ፋራ ባንባል፣ ኧረ ኢትዮጵያ ባለ ሰው ፋራ እንዳንባል አደራ አደራ። በጣም በተለይ እኛ እንጠንቀቅ፣ እኔና አንቺ በተለይ እንጠንቀቅ። ይህ ሁሉ አውርተንማ እኔና አንቺማ አይቀርልን። ወይኔ አይለቁንም። እስኪ ጻፉልን እናንተም በተለይ ኢትዮጵያና ያ ኮሜንት ያድርጉልን። ኢትዮጵያ ያላችሁ ሰዎች ያው ጻፉልን፣ እንደዚህ ተብዬ እንዲገጥመኝ በሉን፣ እንሳቀበት። ቻናላችንን ሰብስክራይብ ያላደረጋችሁም ሰብስክራይብ አድርጉ። በቀጣይ ደግሞ በአዲስ ኢሹ እንገናኛለን።